የተሰራው በጋዜጣ በመቆራረጥ ይሄ ምንድነው? እና ፎጣ ነው የሚመስለው የታጠፈ። ሰላም ውድ አጀብቲቭ ተከታታዮች እንዴት ናችሁ? እንግዲህ ዛሬ እነሆ እንግዲህ ለየት ባለ ቪዲዮ መተናል። እንዴት ናችሁ? እንዴት ቆያችሁ? እያልኩኝ ሁሌም እንደምንለው ቀውጢ ቪዲዮ ወደ እናንተ ይዘን እየመጣን ነው እና እስቲ ዛሬ አብረን እንውላለን። እስቲ ዛሬ ለየት ያለ ቦታ አብረን እንውላለን። ምን ይመስላል? እንዴት ነው? ቦታው ምንድነው ለሚለው እንግዲህ አብረን የምናየው ይሆናል እና ሁላችሁም ይህን ቪዲዮ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ እንግዲህ ጀምሩት ይህን ቪዲዮ እና ዛሬ እስቲ እኔ በፊት ሞካክረው ወደ ነበረ እና በጣም ደስ ከሚለኝ ነገርና መሆን ከምፈልገው ነገር አንዱ አሁን የማሳያችሁ ነገር ነው እና በጣም ነበር ጊዜን በዛ ነገር ላይ ማሳልፈው መሞክረው ምሰራው የነበረው እና ብዙም ውድድሮች ምናምን አድርጌያለሁ እና የሆነ ሰዓት ላይ ያ ነገር ስታክ አረገ። መስራት አቆምኩኝ። ያን ነገር ማረግ አቆምኩኝ ምናምን እና ስቲል ነው ይናፍቀኛል። ዝም ብዬ አንዳንዴ ቤት እሞክራለሁ፣ ነገሮችን እሞካክራለሁ ምናምን እና ምንድነው እንደዚህ ወዳችንን የምታጓጓን ነገር ለምትሉኝ እንግዲህ አሁን አሳያችኋለሁ። ወደዛ እየደረስን ነው። አሳያችኋለሁ ጋይስ። ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ ጀምሩ። ጋይስ እንግዲህ አሁን የምንገኘው አርት ጋላሪ ነው እና እንዳልኳችሁ ከበፊት ጀምሮ ስላለው ሞክራለሁ ምናምን እና በጣም የምወደው ነገር ቢኖር አርት ነው። ላይክ ድሮይንግ በጣም ነው የሚመቸኝ በጣም እና ዛሬ ከእስጢፋኖስ ጀርባ አንድ አዲስ አርት ጋላሪ ተከፍቷልና ምን ይመስላል የሚለውን እንግዲህ ምን አይነት ስዕሎች አሉት እስቲ እናያቸው። ዛሬ አንድ ላይ እንውላለን ጋይስ። ስፓቱ በጣም ጸዴ ቦታ ነው እና እያንዳንድ እስቲ ድሮይንጎቹን አርቶቹን ምናምን አሳያቸዋለሁ ማለት ነው። ይህ እንግዲህ ጋይዝ በስማማ ይሄ ባይዘዌ ብዙ አርቲስቶች አሉ እንደዚህ አርት እየሰሩ እዚህ ያስቀምጡታል፣ ለእይታ እንዲበቃ ያደርጉታል ማለት ነው። እዚህ ቦታ እያመጡ ያስቀምጡታል። የአንድ ሰው ብቻ አይደለም። እነዚህ ስዕሎች እንደምታዩቸው አፄ ምኒልክ አለ እዚህ ጋር የምታዩት በፈረስ እንግዲህ ሳሙኤል ይባላል። ይሄን የሳለው 2015 ላይ ነው እንግዲህ ይሄን ስዕል የሳለው። እንደምታዩት በጣም ስማ አላቅም እኔ በጣም ነው የሚመቸኝ አርትና ሳይ በጣም ነው ደስ የሚለኝ። እናንተም እንደዚህ አይነት ስሜት ይሰማችኋል ብዬ ተስፋ አደርጋለሁ። ያን ሰው ብቻ አይደለም እንደምታዩት የብዙ አይነት ሰው ነው እዚህ ጋር የተቀመጠው ማለት ነው። ስማም ደስ ይላል። ይህ የሚያሳየው ምኒልክ መሰለኛ።
በጣም ቆዮ እንደዚህ አርት ጋላሪ ከጎበኘው ምናምን በጣም ቆይቻለሁ። በዛው የቤቱን ኢንተሪየር እዩት፣ የቤቱን ራሱ እዩት፣ ከውስጥ ወደ ውጭ እዩት ያለውን ቪው እንዴት እንደሚያምር የሚያምሩ ይሄ እያያችሁ ነው። ተከስተ ይባላል ይሄን የሳለው ሰውዬ። እንደምታዩት ዲቴል ነው፣ ሪል ነው የሚመስለው ፎቶ የተነሳ ምናምን። ስማም በጣም ነው የሚያምረው። እቺ መንደር ነች። እነዚህ የምታያቸው ሰፈሮች ናቸው። አንድ ሰፈር ላይ ያው ቁጭ ብሎ ፊት ለፊት ያለውን ቪው ነው የሳለው። በጣም እንትን ናቸው፣ ፓተርን ናቸው። በጣም ደስ ነው የሚሉት። ይህ ላይክ አብስትራክት ነገር ነው። የሆነ ላሊበላ ምናምን ቦታ ነው የሚመስለው አይደል? የሆነ ራቅ ብላችሁ ስታዩት አባቶች አሉ ምናምን፣ እንደዛ ነው የሚመስለው። ይህ አንበሳ ይላል፣ አንበሳ ባስ። ዝናብ በዝናብ ነው፣ ኃይለኛ ዝናብ እየረገጠው አይነት ነገር ነው ስዕሉ ማለት ነው። ይሁት እንዴት እንደሚያምር ይሄ በጋዜጣ ነው የተሰራው። በጋዜጣ በመቆራረጥ ነው የተሰራው ይሄ ማለት ነው። እሱ የመጣ ነው የሚጎበኘው ቦታው። አሪፍ አሪፍ እንትኖች ናቸው ያሉት። አሳያችኋለሁ። በጣም የተመቸኝን አሳያችኋለሁ። ቆይ ይዩት ይዩት ይዩት፣ አያምርም? ስማ ይሄ ምንድን ነው? ፎጣ ነው የሚመስለው፣ የታጠፈ ፎጣ። ዋው! ይሄኛውና ይሄ በጣም ይዛሉ። ፋይት ያለ እዚህ ከመታረዳቸው በፊት ቴዎድሮስ ካሳ ይላል ይሄን የሰራው። እንደምታዩት እንግዲህ አርት ጋላሪ ጋይስ፣ እንግዲህ እዚህ መጣችሁ እንግዲህ ይሄን አርት ጋላሪ ከጎበኛችሁ በኋላ መታችሁ እዚህ ጋር አረፍ ብላችሁ ኮፊ መጠጣት ትችላላችሁ፣ ውሃ መጠጣት ትችላላችሁ ማለት ነው። ደስ ይላል። እንግዲህ እንደምታዩት በጣም ነው የሚያምረው ቦታው። እዚህ ቁጭ ብላችሁ እረፍት ታረጋላችሁ ማለት ነው፣ ቡና እየጠጣችሁ። ጋይስ እንግዲህ ከውስጥ አርት ጋላሪውን እንዳያችሁት ይህን ይመስል ነበረ። አሁን ደግሞ ከላይ መውጫ አለው። ከላይ ወተን ከተማዋን እስቲ ሾፍ አድርጌ ያሳያችኋለሁ። ይሄ እንግዲህ ከአርት ጋላሪ በላይ ወተን ከሱ ጋር ከላይ ከፍተው ላይ ሆነ ምን ይመስላል የሚለውን ያሳያችኋለሁ። እና ጋይስ አሁን ኮፊ ታይም ይኖረናል። ወደ ኮፊ ታይማችን እንሄዳለን ማለት ነው። እና ዛሬ ውሏችን
ጸዴ እንደሆነ እንግዲህ እስቲ ሁላችሁም እስቲ ኔክስት ምን አይነት ቦታ እንድሰራላችሁ ምን አይነት ቪዲዮ እንድሰራላችሁ ትፈልጋላችሁ? እስቲ ኮመንት ላይ ንገሩ ጋይስ። አየሩ በጣም ነው የሚቀያየረው። አንዴ ፀሐይ ይሆናል፣ አንዴ ዳመና ይሆናል፣ ይዘንባል ምናምን። አንዴ መነጽሬን ሳውልቅ፣ አንዴ መነጽሬን ሳል ትንሽ ይከማል። ከመቅረጽ ይልቅ መነጽር ማድረግ ማውለቅ ህይወት። አሁን ደግሞ ፀሐይ ያያች፣ አሁን ደግሞ ፀሐይ ወጣ እና እስቲ ኮፊያችንን እንጠጣለን። ባይዘው በጣም ነው ኮፊ የምወደው በጣም ማለት ነው። በቀን ውስጥ 3 በቃ አነሰ ከተባለ 3 እጠጣለሁ። እንዴት ነው ይሄ ነገር? ጤናውን አይጎዳውም፣ ጨጓራውን አያሙም እያላችሁናል። ግን በጣም በሶስት ሁላ መበቀር አይነት ሰው አይደለሁም እና ኤኒዌይስ በጣም ነው ቡና የምወደው። ቡናችንን አዘን እንጠጣለን። አሁን ደርሰናል። እንደምታዩት ያው ከኮፊ ሃውሱ እያያችሁ ነው እንዴት እንደሚያምር። በስመ አብ። አሁን ኮፊያችንን እናዛለን እና እጣን ምናምን አለሽ? እጣን አለ ከነ እጣኑ ከነ ድባቡ ማለት ነው። አሪፍ አድርገሽ እጣን ቡና ሲመጣ እጣን ከሌለው ዝገት ሙድ የለውም ብዙም ደስ አይልም። እና ጋይስ እና ቅድም ነበር ያልኳችሁ ስዕል በጣም ነበር ስለው እግዚአብሔር በጣም ማለት ነው። አርት ነገር በጣም ነው የሚመቸኝ። ስዕልም በጣም ነበር የምወደው። ግን ከጊዜ ቆይታ በኋላ ምን እንደሆነ አላውቅም እየተውኩት መስራት ማቆምኩኝ። ከዛ በኋላ በቃ አሁን ኦልሞስት ወደ ስንት አመት ሆኖኛል መሰላችሁ? 8 አመት ምናምን በቃ ከ2010 በኋላ ጭራሽ ነክቼም አላውቅም ስዬም አላውቅም። ግን አሁን ላይ በጣም በቃ ምን አለ በገፎበት በሰራውበት ምናምን ል ነበር። እግዚአብሔር በጣም ወደ አሁን ይሄንን ያዩዋችሁን ስሎች ሳይ ምናምን በቃ ውስጤ ሳልሳል ነው የሚል። ገና ያው ብዙ አሁን ከቆይታ በኋላ ብዙ ማስተካከል ያሉብኝ ነገሮች አሉ ምናምን። ያው ሊጠፋብኝም ይችላል፣ የተወሰነ ሊጠፋብኝ ይችላል። ግን ኤኒዌይስ ሞክራለሁ እና ጋይስ ይሄን ይመስላል ውሏችን ዛሬ። አሪፍ እንደሚሆን ተስፋ አደርጋለሁ። እንደምትወዱት ደግሞ ሁላችሁም ሼር አድርጉት። ይሄን ቪዲዮ ላይክ ያደርጋችሁ ጀምሮ ምናምን ፋሚሊ ያልሆናችሁ ፋሚሊ ሁኑ፣ የአጀብ ቲዩብ ፋሚሊ ሁኑ እና ኔክስት አሪፍ ቪዲዮዎች እንግዲህ እየተንቀሳቀስን እንለቃለን። ያው ከእናንተ ጋር አንድ ላይ እየዞርን ማለት ነው። ከእናንተ ጋር አንድ ላይ ለዛሬ የነበረን ቪዲዮ እንዳያችሁት ዜን ይመስላል። ቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ሁላችሁ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ለብሶ እንዲደርስ አድርጉልኝ። ወዳችኋለሁ። ይመቻችሁ።